እዜ ማን ነው ብለህ የተናገርከው እዜ ሃትሪክ ሲሰራ የት ነው ያለው? ሃትሪክ ቤቢ ሃትሪክ ምን ብዬሽ ነበር? ዶሮ መበለቱን ለኔ ታዩ ብዬሽ አልነበረ ወይ? 24 ቦታ ከፋፈላት። መጀመሪያውን ጎል ሲያገባ እንዴት አይስቅባቸውም? ንዴት እንዴት አይስቅባቸውም? ምን ላጆ ለገኝ አቢቢ አስቀምጦልኝ ነው። ከረፍት ሲገባ አሳቀኛ አሳቀኛ ሁሉ አፉን ያዘባቸው እንደ ኢዜና እንደ አርሰናል ጾም ያዘ የለም ሀቢቢ። በዶሮ ጾም ተያዘ ነው ልጅ፣ በዶሮ ጾም ተያዘ። ያ አጥቂ ተብሎ ያመጣችሁትን ማለት ነው መልሱት። ይሄ ከቶተናም ዶሮ የማይሻለውን አጥቂያችሁ መልሱት። ኢዜ እንዳያገኘው። ይሄ ሁሉ ሆኖ ግን ማለት ነው ምን እንዳናደደኝ ታውቃላችሁ? ተውት፣ መግባቱን ይግባብን፣ የራሳችን ጥፋት ነው። እንዴት ይሄ ወሽመጥ የሌለው እንጥል የሆነ ልጅ ያገባብን? ደግሞ ትቢቱ፣ ወይኔ ትቢቱ፣ ወይኔ እንዴት እንደሚያቃጥል እኮ እርር የሚያደርግ ልጅ እንዴት እሱ ያገባብናል? እሱን ቅጥል ያደርገኛል እንጂ እኛ እንችላለን። ዶሮ ተቸላለ አርሰናል ይችላል። ይሄ ነው አርሰናል። ይሄ ኤዜ ምን አይነት ተጫዋች ነው? ሃትሪክ ብቻውን እኔ ብቻዬን 3 ብልት ነው የምፈልገዋል። ገነጣጠላ ዶሮዋን ገነጣጠላ ይችላል። ይሄ ነው አርሰናል። ይሄ ነው። እኔ ሲጀምር ምን አስቋጠረኝ? ምን አገባኝ? ሲጀምር በትናንቱ የተቃጠልኩት አይበቃኝም ወይ? እንደማትሸነፉ እኮ ውስጥ ያውቋል። ጭራሽ ቋጥራለሁ ብዬ ገብቼ አራጎለች። የአርሰናል ደጋፊ ቪዲዮውን በደንብ ኮፒ ሊንክ ታደርጋለህ፣ ላይክ ታደርጋለህ፣ ሼር ታደርጋለህ። ኤብሪቼ ኢዜ ትክክለኛ 10 ቁጥር፣ ትክክለኛ መድፈኛ፣ ትክክለኛ የደርቢ ተጫዋች፣ ትክክለኛ የመድፉ ዲኤንኤ፣ ትክክለኛ ሃይጃክ፣ ትክክለኛ የአካዳሚ ውጤት ኤብሪቼ ኢዜ። እያንዳንዳችሁ ካሁን በኋላ ይሄ ስም በግንባራችሁ እንድትነቀሱ ትፈልጋል። ኤብሪቼ ኢዜ። እስቲ ከኔ ጋር በሉ ኤብሪቼ ኢዜ። ቪዲዮን ኮፒ ሊንክ ሼር አድርግ፣ ለጠላት ድረስ። ምን አይነት ተጫዋች ነው! ክብር ይገባዋል ኤብሪቼ ኢዜ። ረስማ በስማ ምን አይነት ተጫዋች ነው! ወይኔ ቪዲዮን ኮፒ ሊንክ አድርግ። እንኳን ደስ አላችሁ አርሰናል ደጋፊዎች፣ ኮንግራ። ዘንድሮ አርሰናል ራሄ እንደሌለው ማለት ነው። እያንዳንዷ የሌላ ክለብ ደጋፊ አውቃዋለች፣ ተረድታዋለች። እንበላሻለን። መጣንልሽ፣ እያንዳንድሽ መጣንልሽ ነው የምልሽ። ቪዲዮን ኮፒ ሊንክ ሼር አድርጉልኝ ቤተሰብ። ይሄ ቪዲዮ በደንብ ቫይራል እንዲወጣ ፈልጋለሁ። ቀልድ የለም አባቴ፣ ስራ አቁሜ ነው ይሄን ቪዲዮ የሰራሁት። ኧረ ወያላው ኮንግራቹሌሽንስ! እንኳን ደስ ያላችሁ አርሰናል ደጋፊዎች። የዘንድሮ የፕሪሚየር ሊግ ዋንጫ እንግዲህ የእናንተ ነው የሚመስለው። ተፎካካሪ ያላችሁ እንኳን አይመስልም። ብቻችሁን ሄዳችሁ ምታነሱ ነው የሚመስለኝ። 26 ጨዋታ ይቀራል አይ ነው፣ ግን በ12 ጨዋታ ባየናቸው ነገሮች ተፎካካሪ ያላችሁ እንኳን አይመስልም። በመጨረሻም አርቴታ ትረስ ዘ ፕሮሰስ የሚለው የፕሮሰሱ መጨረሻ ደረሰ ይመስላል። ይሄ ቲም ያስፈራል ጋይስ። በቃ እኔ ከዚህ በላይ መነቋቁሩ ይቅርብኝና እውነት ላውራ፣ ይሄ ቲም ያስፈራል። ይሄ ቲም በቃ በዚህ ቡድን ዋንጫ ካላነሳችሁ፣ ቻምፒየንስ ሊግ ወይ ፕሪሚየር ሊግ ካላነሳችሁ መቼም አታነሱ። ሰርቱታል ቡድኑን አርቴታ በቃ ግጥ አርጎ ነው የሰራው እንጂ ማጋሌ ሲቆጣ ኢንካፔን አስገብቶ እንዲያውም በራያ ስህተት ምናምን ነው እንጂ እኮ በክሊን ሺት የምትወጡ ጨዋታ ነበር። ይሄ ልጅ ኤቨሬቺ ኤዜ ይችላል። በቃ ነቆራው ይቅርብኝ። አይስዌር እውነት ነው ዛሬ የማወራው። ይችላል በቃ ደርቢ ጨዋታ ላይ ባይ ዘ ዌይ ከዚህ በላይ ምንም ማለት አልፈልግም። ብቻ የሚገርም ጨዋታ ነበረ። ያው
በአሳዛኝ ሁኔታ ብቻችሁን ሄዳችሁን የምታነሱት። ይመቻችሁ። ቼልሲ እየተከተላችሁ ነው ያለው በ6 ነጥብ። አይ ዶንት ቲንክ ቼልሲ ግን ዝግጁ አይመስለኝም ለእንደዚህ አይነት ፉክክርና የዘንድሮ ዋንጫ እንግዲህ አርሰናል ይመስላል። የሚገርም ጨዋታ ነበረ። ቅዘን ቶተናም ቅዘን። ስንት ምሰራው ስራ አለ። ቁጭ ብዬ ጨዋታ እመለከታለሁ። የነዚህ የቆሻሻ ጨዋታ ሊጫወቱ ቶተናም። አረ በስመ አብ! አረ ያቃጥልህ። እንዲሁ የአርሰናልን ድል እየተመለከትኩ እንዲሁ ብሽቅ እያልኩ ይኸው በቃ ጸጉሬም ተመነመነ። መድኃኒዓለምን ነው የምላችሁ ጀማዓው። እንዴት እንደሚያስጠላ። ለማንኛውም ቶተናም ጭንቅላቴን አጨለላችሁኝ እኮ። አርሰናል አሸነፍኩ ብለህ እንዳትለፈልፍ። የሴት ቡድን ያሸነፍከው። ወንድ ኮንክ መተግጠመኝ እሑድ ልብ ካለ ፎርፌ ተቀበለ ብትወጣ ይሻልሃል። መዋረድ ካልፈለግ እሑድ እንዲህ ነው ማፈላ። እንዲህ ኩክ ነው ማድረግ። እንደዚህ ማለት ነው። ጠብቀኝ እሑድ። አንጀታችሁ ይቃጠል ቶተናም። ድሮም ህፃን ቡድን እንዴት ከማን ዩናይትድ ኢሮፓ ሊግ እንደነጥቃችሁት ነው። መልካም ምሽት። ያስበለው ያራዳ ልጅ በሚገርም ሁኔታ ማለት ነው ከፈርስት ሃፍ ኤቨሪቼ ኢዚ አርጎ ነው ኳስ እየተጫወተ ያለው ብዬ ነበር። ኢዚ አርጎ ነው አትሪክ መስራት የቻለው። ምንም የሚሰማው ታሪክ የለም። የሚኬል አርቴታ ሰራዊት ያራዳ ልጅ ዘንድሮ በየትኛውም መስፈርት አርሰናል ካለበት ችግር አለ ማለት ነው። እዛ ሊግ ላይ ከባድ ነገር አለ። ምንም ጥያቄ የለውም። አሁን ለየትኛውም ቡድን አስፈሪና ፈታኙ ቡድን አርሰናል ነው። እንደ አምና ነጥብ ጥለውልኛልና ነጥብ ጥላለሁ ሲያምር ይከራላ ራሱ ሚኬል አርቴታ ምንም አይነት ጨዋታ መቀልድም አላቀም ብሏል። ለሚኬል አርቴታ ሰራዊት ያራዳ ልጅ በቃ በ6 ነጥብ ቀጣይ ከቼልሲ ነው። ምናልባት እሱን ማሸነፍ ከቻለ እየሰፋ ሄዳል ማለት ነው። አርሰናልን እያየኸው እየራቀ እየጠፋብ ሄዳል ማለት አይ ሞተረ ሰነዳ እኔም በለው በቃ ያመሪካው ይከፋብሃል ነው የምልህ። በቃ ችግር አለብኝ እያለ ነው አርሰናል ዘንድሮ። ሊሰማ አይችልም። አነፍንፍ ያለው በቃ አግምጫለሁ በቃ ለዘፋኙ አግምቷ በቃ ምንም ቀልድ የለም። በቃ ዘንድሮ መሮኛል እያለ ነው ሚኬል አርቴታና ሰራዊቶቹ። ኢቭሪቼ ይዜ አይተዋል። ውይ ለዚህ ነው እንዴ የምታደክሙኝ? ለዚህ ነው ግብተ ተጮታ ያላችሁኝ? አይ በቃ ይናገራል። ቀልድ አያውቅም ሚኬል አርቴታና ሰራዊቱ። ፈርምበት። ኮሜንት ላይ ገብታ ያራዳል። ሼር ኮፕሊንክ በደንብ ይደረግ። የፕላስ ምልክቷ እናንተ ነች። አሌክስ ተጎዳና አርሴናል ውጤት ላጣያ ማለት ነው። በጣም ተራ ጅል የሆነ አስተሳሰብ ነው ሁላችንም ይዘን የነበረው ማለት። ከዚህ በኋላ እንኳን እኔ በጣም እየፈራሁኝ ነው። በቃ አርሴናል የማይበላበት ነገር ምንም አይነት መንገድ የለም። በቃ ዋንጫውን የማይበላበት ምንም አይነት ምክንያት የለም። በቃ በዚህ ዓመት ተቃጠልን። የምር በጣም ተቃጠልኩኝ ማን በጣም ተቃጠልኩኝ። በቃ ዝም ብላችሁ ዋንጫውን ውስጡትና አንድ ወርም ቢሆን ገና ካሁኑ ይጨፍሩብን። በቃ አረ እንዴት ነው ምንችለው? በኢየሱስ ማረ በስመ አብ እንዴ! በቃ መባረር አለብን። ከዚህ ፕሪሚየር ሊግ መባረር አለብን። ይኸውላችሁ አሁን ከሁሉም ቲም ስለራቅን ማለት ነው። ይኸውላችሁ አንድ ሳምንት እየተጫወትን አንድ ሳምንት ረፍት እያደረግን አይደርሱብንም። አረ እንዴት ነው ምንችለው? አራላን አተ ኤዜ ማለት ነው። እናቴ ትሙት በጌታ ስም ምንድን ነው የሚያደርገው እንዴ? በግራ በቀኝ በግራ አንተ አጣደፋችሁ። በጣም ነው የምትችለው። እግዚአብሔር ምን አይነት ጨዋታ ነው የተጫወተው። ከዛ ደግሞ ትሮሳርድ በጣም ወይኔ ትሮሳርድ ፕሪሚየር ሊግ ላይ ይችላል። አረ እንዴት ነው ምንችለው? እግዚአብሔርን በጣም ነው ምንችለው። ሜሪኖ ምን አይነት አሲስትን ያደረገው ለትሮሳርድ። ሙሉ ቲማችን ማለት ነው ጭራሽ ፕሪሚየር ሊጉ ዝግጁ አይደለም እንዴ! ምንድነው ኦል ስታር የፕሪሚየር ሊጉ ተሰብስቦ ይጫወተን። በቃ አሁን እኮ በቃ ይቀራችሁ እሱ ነው። 4-1 ትራሽ ነው ያደረገ። ምንድነው ጾም ያዝንባቸው። በጣም ነው ምንችለው። በስማ ዶሮ ግንጥል አድርገን ይበላናችሁ። ገባችኋ? አሩስቶ ሻርማ ምናምን ቺክራፕ ሁሉንም አድርገን ይበላናችሁ። በጣም ነው ምንችለው እንዴ! የስ ይሄ ነው ክለባችን። እኔ ነኝ ያለ ወንድ የሆነ ክለብ አርሰናል ጋር ይምጣ። የሚገርም እኮ ነው። እኔ ቃላት የለኝም። በቃ እኔ ቃላት የለኝም ለዚህ ክለብ። አረ ዋንጫውን ስጡን፣ አታድክሙን። አንድ እኮ እንኳን ጥሩ ክለብ የለም። ዋንጫውን ስጡን። እኛ በቃ ደክሙናል። ትንሽ እንኳን የሚንቀሳቀስ እኮ ክለብ የለም። ዛሬ የተጫወተው በነገራችን ላይ ኢዜና ቶተናም ናቸው። ጨፈርንባችሁ እኮ አይገልጸው። ማንም እንዳወራ ለኮመንት የማይመች እኮ ወረርሽኝ ብየዋለሁ ነው አርሰናል። በቃ አርሰናል ማለት ወረርሽኝ የሆነ ክለብ። ማን ነው እናቱ የወለደችው መጥቶ አርሰናልን የሚያስጥለው ነው? ብቻችንን እየሄድን ነው። አረ የሚከተል የለም። አረ ዋንጫውን ስጡን፣ ደከመን እኛ
ብቻችን ነው የምንጫወተው። በቃ ይችላል። የሰው ልጅ እኮ ሃትሪክ ሊሰራ ይችላል። በቃ በደርቢም ሃትሪክ ሊሰራ ይችላል። እኔ ብዙ አይነት ሃትሪክ እኮ ብዙ አይነት ሃትሪኮች ልትሄድ ይችላል። እንዴት ነው ሶስቱም ጎል ሊያመር የሚችለው? እንዴት ነው? ተመሳሳይ የሆነ አገባብ ነው ሶስቱም የገቡት፣ ሶስቱም ያምራሉ። እግዚአብሔርን ያናዳል። በቃ ወይ ቋጥሬ ወይ ሌሎች ተጫዋቾች እኔ ዮኬሬሽ መጥቶ ቢያገባ ይሻለኛል። ሶስቱም እንደዚህ አይነት የሚያማምር ጎል ከሚገባ ማለት ነው እንዴ። ወይ ቋጥሬ አልተሳካልኝ፣ ቢያንስ ሃትሪኩ አንዱ እንኳን ታፒና አይሆንም እንዴ? ቸልሲ ለንደን ቀይ ናት፣ ለንደን የኔ ናት እያለ የሚጎርርብህ ጉረኛው ጎረቤት ሊጉን መምራት ከጀመረ ትንሽ ሰነባበት። እናም ደግሞ ሊጉ ላይ ያወርዱታል ብለን ያሰብናቸው ቲሞች ፖይንት መጣል ጀመሩ። ሌላኛውን ጎረቤትን ዛሬ አጋድሞታል። ስለዚህ በ6 ነጥብ ይርቃል። ኔክስት ካንተ ጋር ነው። ባየር ሙኒክ አዳክሞ ነው የሚልክልህ። እንመንህ ቢያንስ እንኳን ለተወሰነ ጊዜ ትገዳደርልናለህ እኛ እስክንመጣ ድረስ እንመንህ። ለእኛ ብቻ ሳይሆን ለራስህ ክብር ስትል ይሄን ወያላ አሁን ከተቆናጠጠበት ወንበር የመውረድ አቅሙ ያለው ባንተና ባንተ እጅ ነው። ስለምትከተለው ብቻ ሳይሆን በደረጃም በነጥብም ከሌላው ቡድን በተሻለ አንተ ስለምትፎካከረው፣ ኔክስት ደግሞ ጨዋታው አንተ ጋር ስለሆነ እንመንህ አሸንፈው ፖይንትህን አጥበህ ጭንቀቱን ታመጣለታለህ። እንመንህ ካልሆነ ግን ለሁላችንም ሰላም ጥሩ አይደለም። የተሻልከው ከሱ አንተ ነህ። ስለዚህ በስርዓት ለማስጠበቅ ቃል ትገባለህ ወይም ደግሞ ለንደን ቀይ ናት እያለ ከ21 ዓመት በኋላ በበለው ዋንጫ ያርጥብሃል፣ ያብጥብሃል። አደራን ትጠብቃለህ። እንመንህ። ስለ አርሰናል ወደድንም ጠላንም ማመን ያለብን አንድ ጉዳይ አለ። በቃ ፕሪሚየር ሊግ ላይ ያላችሁም የትኛውን ቡድን ደጋፊዎች ስለ አርሰናል ማመን ያለብን አንድ ጉዳይ አለ። አርሰናል ይችላል። በቃ እመኑ። ይሄንን አርሰናል ይችላል፣ ግን ዋንጫ ይበላል። አላሁመ ሶሊ። ሚኬል አርቴታ ምን አይነት ቲም ነው የገነባው ሀቢቢ? እኔ የምሬን ነው የምላችሁ። እንደዚህ ለፐርፌክሽን የቀረበ ቲም ማለት ነው። እኔ ከአርሰን ቬንገርን ቲም እነ ፋብሪጋስ ጀምሮ ያለውን ቲም አይቻለሁ ኳስ ማለት ነው እስካሁን ድረስ እና በዚህ ደረጃ ለፐርፌክሽን የቀረበ በዛ ላይ ደግሞ ተጫዋቾቹ በፓሽን ማለት ነው እስከ ጥጉ በቃ ከአንደኛው ደቂቃ እስከ 9ኛው ደቂቃ ድረስ በፓሽን ታውቃላችሁ፣ እንደዚህ አይቻላል። የምሬ በቁም ነገር ስፔሻሊ ዛሬ ያየሁት ጨዋታ ደግሞ ማለት ነው በቃ ትክክለኛ ደርቢን የሚገልጽ ማለት ነው ከተከላካዮች እስከ አጥቂ ድረስ ያለው ማለት ሁሉም አንድ እንኳን እንዴት አንተ የሆነ ነገር ክፍተት አታወጣም ሀቢቢ? ቡካዮ ሳካ ምን አይነት ሊደር ነው? ምን አይነት ሊደር ማለት ጎል አለማስቆጠር ነው አይደለም ማየት ያለባችሁ። ማን ኢዚ ማለት ነው ኢንሳይድ ዘ ቦክስ አካባቢ ታውት እሱን ነው ጎሎቹን ታውትና ኢንሳይድ ዘ ቦክስ አካባቢ ላይ ያለውን ፕሬዘንስ እያያችሁት ከዛ ላይ አትሌቲሲዝሙን ሀቢቢ እንዴት እየሮጠ ሲታገል እንደነበር ዴክላራይስ የሚደክመው አይደለም። ያቺ ትሮሳርድ ሌላ ታሪክ ውስጥ እዛ ቲምበር ምን ጉር ነው ዙቢሜንዲ እንደምታዋት ማለት ነው እንዴ ኢቭን ሂንካፔን በእናታችሁ ኢቭን ሚኬል ሜሪኖ ለራሱ አይታችሁታል። እኔ የምሬን ነው በቃ ይሄ የተገነባ ቲም ማለት ነው ሲሪየስ በቃ የሆነ ትልቅ ሜጀር የሆነ ትሮፊ ያስፈልገዋል። ደግሞ ለዛም ነው ስቴትመንት የሆነ ዊን ነው ዛሬ ያየነው ሀቢቢ። ኧረ በአላህ እስቲ በሌላ ቪዲዮ እመጣለሁ። በጣም በቃ ስሜታዊ ነው ያደረገኝ። ይመቻችሁ እናንተ። አሁን አንዴ ጉዴ ነው ማለት አሁን ይኸውላችሁ ቶተናም ከአርሰናል እየተጫወተ ነው። ሃፍ ታይም ተመልሶ ገቡ። ግን ስሙ አርሰናል አገባ ሶስተኛ በኢየሱስ ስም። አረ ጉዴ እኔ ልል የነበረው እኮ አስቡት አርሰናል ዋንጫ ቢበላልን ነበር። ደገመው ይኸው ሶስተኛ ጎል። ጌታ ሆይ ላይክ የምር ኮንሰርን ሆኜ ነው ይሄን ቪዲዮ እየሰራሁ ያለሁት። ምንድነው የሚፈጠረው ሶሻል ሚዲያ ላይ? ምንድነው በጓደኝነት መሀል ያለው ተረበው ምን አባታችን ሊወጣ ነው? ጂኑዊንሊ በጣም ኮንሰርኒንግ ነው እግዚአብሔርን። እኔ አርሰናልን እስከማውቀው ድረስ ዋንጫ ፕሪሚየር ሊግ ዋንጫ የመብላት ፖቴንሻል ማለት ተስፋ እንደዚህ ኖሮት አያውቅም። ምን አባታችን ሊወጣ ነው ቢበላ
ዶሮዋን እያላመጥናት ነው። ገነርስ ፋሚሊ ኮፒሊንክ እያደረጋችሁ ቤተሰብ በደንብ ኮፒሊንክ ሼር አድርጉልን። አረ የሰማሁትን ምን ሰማህ በለኝ። የቶተንሃም ደጋፊዎች ከጨዋታው በኋላ በጣም በቁጣ አላርለ በቃ ሊገሉት ነው ቶማስ ፍራንክን። የልጅ ጨዋታ ጨዋቶ ይዜ የትልቅ ሰው መልስን ሰጠው። ደርቢ ጨዋታ እየሆነ እያወቀ እንዴት አንድን ተጫዋች በዚህ ልክ እንዲነሳሳ ያደርገዋል ብለው ብራዘር እያበዱልን ነው። ብራዘር ፕሪሚየር ሊግ በኦፊሻል ገጹ እንዲህ ያለ ጉድ አይቼ አላቅም ብሎ በኦፊሻል ገጹ ይሄንን ብራዘር www አይደለም ይሄ ብራዘር ይሄ የማሸነፍና ያቻ ቀይዋ የተሸነፍንባት እሱንም ሱቦዝ ላይ በሚባል የተረገመ እንትን ነው። ግን ቤተሰብ እናንተ ያላችሁ አካውንቴ እንደዚህ ይሙት ባላ እንዳለ መስሮ ቪዲዮ ከ6000 እይታ እንኳን አያልፍም። አረ አካውንቴ ፕሮፋይል ውስጥም እየገባችሁ ይሄንን ቪዲዮ ባረ በደንብ ኮፒ ሊንክ አድርጉልኝ። አረ ቢስሚላህ። ለማንኛውም እንግዲህ እኔ ገረመኝ በአላህ ከቤስት 11ችን 3 ተጫዋች አስቀምጠን ዮኬሬሽን ማጋሌስን ኦዴጋርድን አስቀምጠን አረ ቢስሚላህ ዶሮ እንዲህ ይጣፍጣል እንዴ? እስከ ዛሬ አልበላንም። ዛሬ አይደል እንዴ ዶሮ ይበላነው? ዛሬ ዶሮ በላ። ይመቻል ጋይስ። ዛሬ ባምዳስ ሂጄ ሚኮስፐርስ ኤአይ ናት ሰው ነች የሚለውን ቼክ አድርጌያለሁ። ሰው ነች። አርሰናል ገነጣጣላት። አይኔ እያየ በልቶ በቅቤ ነው የበላት። የምሬን ነው። ሚኮስፐርስ መጽሐፍ ቅዱስ አዞልኝ አይደለም ምንም ማድረግ አልችልም። ቫምዳስ የመጣው መላገዘሽ ነበር። እናም ደግሞ ሰው ነው ኤአይ ነው ማለቱንም ቼክ ላድርግ ነበር። ሰው ነሽ። አካብርሻለሁ ከዚህ በኋላ ሚኮስፐርስ ተሰጠህ እኮ በመድኃኔዓለም ኢምሬሽ ይዜ ይችላል። እናቴ ነው ኢምሬ ነው ትክክለኛ ሚካኤል አርቴታ ለምን እንዳስፈርመው ለማን ይባለ ቶማስ ፍራንክ አሳይቶታል። በትክክል ማለት ነው። ኤኒዌይስ እስከ ሚያዚያ ይጨፍራሉ። ከሚያዚያ በኋላ ደግሞ ያለቅሳሉ። እሂ ወያላው ነው ያራዳ ልጅ። ምንም ተስፋን ቆርጡ። ዊ አር ሊቨርፑል። ያራዳ ልጆች የእናትና ልጅ ይመስገን አንድ ጎል ገባበት አርሰናል ላይ የሚገርም ጎል ሪቻርድስ አገባ። የሚገርም ጎል የማን ጥፋት? የዙቢሜንዲ ጥፋትና የማን የዴቪድ ራያ ጥፋት ባይዘው ማለት እንጂ በክሊንሺት የመውጣት ቻንስ ነበርባቸው። ኦን ታርጌትም ተሞክሮባቸው ያራዳ ልጆች ተመስገን በሉ። ይህንን ስናይ ነበር ከዚህ በፊት አናይም ነበር። ዊ አር ሊቨርፑል እንመለሳለን። ያራዳ የተበላ ቁማታ ቁም እንደ ፋሚሊ እኔ ባለፈው ሊቨርፑል በማንቸስተር የተሸነፈበት ጨዋታ ላይ ማለት ነው አርሰናል ዋንጫው ስጡት ብያለሁ እንዴ። እኔ የሚያሳዝነኝ ይሄ ማንቸስተር ደጋፊ ዝም ብለህ ገብተህ ኩትት አትበል። ገብተህ በየዲኤስቲቪ ቤቱ አንድ ለቱ ተናምሳ ጨበጨብ። ለምን ላላጨበጨብኩ የለም እኮ ማን ነው የሚያስቆመው? አርሰናል ሊቨርፑል ለበሚያስቆመው ሊቨርፑልም ተንኮታክቶ ቀረ። ፋሚሊ አንዳንዴ ፍላጎትና ባለፈው ተናግራለሁ ፍላጎትና በቃ የሆነ እንትናችሁን ለዩት። ማን ነው የሚያስቆመው? ሲቲ ያው የዳኝነት እርዳታ ቆሞበት እየቀወጡት ነው ያሉት። ቼልሲ እንተዋወቃለን እኮ በደንብ። አርሰናል እንኳን ደስ አላችሁ ዋንጫውን በልተውታል እኮ። ከምድር ነው የምላችሁ ፋሚሊ። ማንም ቼልሲን ራሱ በሜዳው ሄደው ቀጥቅጣውት መሪነታቸውን በደንብ አጠናክረው እንደሚያልፉ እርግጠኛ ነኝ። ማንም ያስቆመው ቲም የለማ። ሊቬ ነበር የነበረው። ፈናው እርዳታ ቆመባት ሄዳኛ አለቀ። አልሆነም ብሏል ቋጠሮ ፋሚሊ። በዋኔክስ እየገባችሁ ኮምኩሙ ነው የምላችሁ ያራዳ ልጆች። ኢብራሂም በፕሮሞ ኮድ ስትጠቀሙ ማለት ነው እስከ 60,000 ብር የምታሸንፉበት እድል አላችሁ። ዋኔክስ ቤት የውጭ ድርጅት ስለሆነ ማለት ነው ብዙ ጌሞች አሉት። ዘጭ ነው መላ ሊንክ አለላችሁ ባይሆን እየገባችሁ ተጫወቱ። ይመቻችሁ። አርሰናል ዋንጫ በልቶታል። ካሁኑ ልንገራችሁ። እኔ ባለፈውም ነግሬያችኋለሁ። የሊቬ ደጋፊ አትንኳተት። የተበላ ዋንጫ ነው በቃ። እኛ ከዋንጫ ውድድር ውጪ ነን አይደለ? አይመለከተንም። በልተውታል። ይመቻችሁ። እርማችንን አንድ ላይ እንቋጥር ብዬ ጥሪ ባቀርብ እንደዚህ አይነት ውጤት ይመዘገባል? እኔ ጥፋተኛው እኮ ድሮም እኮ ከእናንተ ጋር ልቋጥር ማለት ብቻዬን ብቋጥር ቢያንስ አቸው ወጡ ነበር ብቻዬን። አንተ ያ ሁሉ ሰዓት ተቋጥሮ ለሽንት ትወጣለህ፣ ለሽና ብለህ ትወጣለህ። ባሸናስ የሁሉ ሰዓት ደርሳል እኮ ምን እንዳይሆን ነው እንዲህ ገሱ ነክለብ እንደ ቋጥር ጨጓራችንን ላጥን አልሆናለን። እኔ የዚህን ወያላ ጨዋታ እየቋጠር የፈጀው ጨጓራ ቢዘረዘር ማለት ድፍን የኢትዮጵያ ሕዝብ ምላሰንበር ያበላል። በሁለት ሰዓት በዲጂታል ዘመን ገሞ በእንጀራ በሚል በሴት ቤት ዋንጫ ሊበላ በሴት ቤት እኔማ እረፍቷን እኮ ነው በቃ እረፍቷን እንኳን አቻ ቢወጣ ብዬ ነበር ቋጠርኩት።
ለነገሩ እኮ ትላንትና እኮ ነው አርሰናል ያሸነፈው። ትላንት በቃ ትላንት ሲቲ ሲሸነፍ አርሰናል አሸነፈ። በቃ ትላንትና ነው ሴሌብሬሽን ያደረጉት። ትላንትና ነው የተደሰቱት። ምንም